ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ አውታር ተመልካቾቻችን፣ በዛሬው ዕለታዊ ዜና እትማችን በሀገራችንና በአካባቢያችን የተከሰቱ አበይት ፖለቲካና ጸጥታ ነክ ጉዳዮችን በሰፊው እንቃኛለን። የዜና ዋና ዋና አርዕስቶችን በማስቀደም ጀምራለሁ። የአርሲው ጭፍጨፋና የሽመልስ አብዲሳ አቋም። በአርሲ ዞን በንጹሃን ላይ የደረሰውን አሰቃቂ ጥቃት ተከትሎ የኦሮሚያ ክልል ፕሬዝዳንት የጸጥታ ኃይሎቻቸውን መስዋዕትነት መክፈላቸውን ገለጹ። ነዋሪዎች ግን ክሱን ውድቅ አድርገዋል። የቅዱስነታቸው የቁጭት ጥያቄ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በአርሲ በምዕመናንና በአብያተ ክርስቲያናት ላይ የደረሰውን ጥቃት በማውገዝ እስከ መቼ ሐዘን ሲሉ ጠየቁ። የታጠቁ ቡድኖች ምላሽ። የኦሮሞ ነጻነት ጦር በጥቃቱ ላይ እጅ እንደሌለው ሲያስተባብል፣ የፋኖ ኃይሎች በበኩላቸው ድርጊቱ ስልታዊ የዘር ማጥፋት ወንጀል አካል ነው ሲሉ ከሰሱ። ይህንንም ይዘነዋል። የአቶ ጌታቸው ረዳ ያልተጠበቀ አስተያየት። ምርጫ አልመረጥኩም ያሉት የብልጽግና መንግስት አማካሪ አቶ ጌታቸው ረዳ በትግራይ ምርጫ ያልተደረገው በህወሓት ምክንያት መሆኑን ገልጸው በአማራና ኦሮሚያ ያሉት ጦርነቶች ትናንሽ ግጭቶች ሲሉ ጠርቷቸዋል። ይህንን በሰፊው እንቃኛለን። የህወሓት ከባድ ማስጠንቀቂያ። የብልጽግናው ምርጫ ቀውሱን አይፈታም ያለው ህወሓት ትግራይ በከበባ ውስጥ ባለችበት በዚህ ወቅት አዲሱ ጦርነት ሊፈነዳ እንደሚችል ለዓለም አቀፍ ማህበረሰቡ አሳወቀ። በሰፊው እንቃኘዋለን። በሞቃዲሹ በቤተ መንግስት ዙሪያ ተኩስ ተነሳ። በሶማሊያ ከምርጫ መዘግየትና ከፕሬዝዳንቱ የስልጣን ማራዘም ሙከራ ጋር ተያይዞ በፕሬዝዳንታዊ ቤተ መንግስት አቅራቢያ ከባድ የተኩስ ልውውጥ ተከሰተ። ወደ እነዚህ አጠቃላይ ዝርዝር ጉዳዮች በጥልቀት ከመግባታችን በፊት ለኢትዮ አውታር አዲስ የሆናችሁ ወዳጆቻችን ታማኝና ጥልቅ ትንታኔ ያላችሁን ሀገራዊና ዓለም አቀፋዊ ዝግጅቶቻችን ሁልጊዜም ቀዳሚ ሆናችሁ ለማግኘት ቻናላችን አሁኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። የደወል ምልክቷን መጫን አይዘንጉ። አሁን ወደ ቀጥታ ወደ ዝርዝር መረጃዎቹ እንሸጋገራለን። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በቃል አቀባያቸው አቶ ኃይሉ አዱኛ በኩል በሰጡት መግለጫ በአርሲ ዞን በተከሰተው የጸጥታ ቀውስ የክልሉ ኃይሎች ከፍተኛ መስዋዕትነት መክፈላቸውን አስታውቀዋል። ክልሉ ፍጹም ሰላማዊና ልማቱም ያልተደናቀፈ መሆኑን የገለጹት ቃል አቀባዩ በአሳኮ ወረዳ የተፈጸመው ጥቃት አገራዊ ምርጫን ለማደናቀፍ ከተላከዩ ጠላቶች ተልዕኮ ተወሰደውና ሸኔ ተብሎ በሚጠራው የፈሪ ስብስብ የተፈጸመ ነው ብለዋል። የክልሉ የጸጥታ ኃይሎች የሰዎችን ሕይወት ለመታደግ ሲሉ አስፈላጊውን ዋጋ መክፈላቸውን አክለዋል። ነገር ግን ከተፈጸሙት ጥቃቶች ለጥቂት ያመለጡ ነዋሪዎችና የዓይን እማኞች ይህንን የመንግስት መግለጫ ፍጹም ውድቅ ያደርጉታል። በጥቃቱ በርካታ ሰዎች በሃይማኖታቸው ሰበብ መገደላቸውን፣ የእምነት ተቋማት መቃጠላቸውን፣ በሺዎች የሚቆጠሩ ዜጎች መፈናቀላቸውን የሚናገሩት ነዋሪዎቹ ጥቃቱ ለምርጫ ተብሎ አሁን የተከሰተ ሳይሆን ሆን ተብሎ በተደጋጋሚ የሚፈጸም መሆኑን ያስረዳሉ። አንድ የተፈናቀለ አባት በሰጡት ምስክርነት ባለፈው የነሐሴ ወር ላይ በተመሳሳይ ሁኔታ ጥቃት ደርሶባቸው የቅርብ ዘመዶቻቸውን ካጡ በኋላ በመንግስት ዋስትና ተመልሰው የነበረ ቢሆንም አሁን በግንቦት ወር መጨረሻ ላይ እንደገና የከፋ ጥቃት ተደግሞባቸው ለመፈናቀል መገደዳቸውን በምሬት ይናገራሉ። ክልሉ ሰላም ነው በሚባልበት በዚህ ሳምንት እንኳን በሰሜን ሸዋ መንገደኞች መገደላቸውን፣ ተሳፋሪዎች ታግተው ገንዘብ መነጠቁና ከመሃል እስከ ጭሮ ያሉትን መንገዶች መዘጋታቸውን የአገዛዙ የሰላም ትረካ የሚያፈርሱ ተገኝተዋል። የቤተ ክርስቲያን ሐዘንና የተቃዋሚው ታጣቂዎች ምላሽ። ይህንኑ አሰቃቂ ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በሰጡት መግለጫ በአርሲ ሀገረ ስብከት በአሶካ፣ በሽርካ፣ በሆኖሎ እና በዋቢኖ በሙኒሳ ወረዳዎች በምዕመናንና በአብያተ ክርስቲያናት ላይ የደረሰውን ጥቃት በሰበረ ልብ መስማታቸውን ገልጸዋል። በርካታ የቤተ ክርስቲያን ልጆች በግፍ መስዋዕትነታቸውን፣ በመቶዎቹ የሚቆጠሩ መፈናቀላቸውን ያነሱት ፓትርያርኩ በአርሲ ምድር በተደጋጋሚ የሚስተዋለው ግፍ በሁላችንም ልቦና ውስጥ እስከ መቼ ሐዘን የሚል የቁጭት ጥያቄ ፈጥሯል ብለዋል። በሌላ በኩል የመንግስት ባለስልጣናት በጥቃቱ በቀጥታ የከሰሱት የኦሮሞ ነጻነት ጦር ለዓለም አቀፍ መገናኛ ብዙሃን በሰጠው ምላሽ ድርጊቱን አስተባብሏል። የጦሩ ቃል አቀባይ ዱሬኛ አያና እንደገለጹት በአሶካ የተከሰተው ጥቃት ሰራዊታቸው በሌለበት ስፍራ የሆነ ጉዳይ ሲሆን ድርጅታቸው በእንደዚህ አይነት ተግባር ውስጥ በፍጹም እንዳልተሳተፈና እንደማይሳተፍም አረጋግጠዋል። ድርጅቱ በንጹሃን ላይ
የደረሰውን ጭፍጨፋ በተመለከተ ፈጻሚዎች እያጣራ መሆኑን ገልጾ ለቤተሰቦች ሀዘኑን አስተላልፈዋል። በአንጻሩ የፋኖ ኃይሎች በበኩላቸው ባወጡት መግለጫ በአርሲ የተፈጸመው ጥቃት አገዛዙ መደበኛ ያልሆነ ኃይሎችን በማደራጀት በዜጎች ላይ በግልጽና በስውር የሚያደርሰው ስልታዊ የዘር ማጥፋት ወንጀል አካል ነው ብሎታል። በመቶዎች የሚቆጠሩ ኦርቶዶክሳውያን ያልቀቡት ይህን ተግባር ለማስቆም በአገዛዙ ላይ ጠንካራ ዓለም አቀፍ ግፊት እንዲደረግም ጥሪ አቅርበዋል። የአቶ ጌታቸው ረዳ የጅማ ቆይታና የተቃውሞ ትችቶች። የብልጽግናው መንግስት ከፍተኛ አማካሪ የሆኑት አቶ ጌታቸው ረዳ ከቱርኩ ሬዲዮ አንድ ቴሌቪዥን ጋር ባደረጉት ቆይታ በአገሪቱ የተካሄደውን የምርጫ በተመለከተ ያልተጠበቁ አስተያየቶች ሰጥተዋል። አቶ ጌታቸው ምርጫው በሚካሄድበት ወቅት በአዲስ አበባና በጅማ ከተሞች ተገኝቼ ነበር፣ ነገር ግን እኔ ራሴ አልመረጥኩም ብለዋል። ይሁን እንጂ በሚሊዮኖች የሚቆጠሩ ሰዎች ጠቅላይ ሚኒስትሩና ፖሊሶቻቸውን በመደገፍ በነቂስ ወጥተው ድምፅ መስጠታቸውን አወድሰዋል። አንድ ፖለቲከኛ በተከፋፈለች ሀገር ውስጥ ከ80 እስከ 9-10 በመቶ ድምፅ አሸነፈ ሲባል እንዴት ነፃ ምርጫ ሊባል ይችላል ተብለው ለቀረቡላቸው ጥያቄ ውጤቱን በዝርዝር አልሰማውም በማለት ያለፉት አቶ ጌታቸው ቀደም ሲል እሳቸው አባል የነበሩት ገዢ ፓርቲን በተመሳሳይ ሁኔታ ከፍተኛ ድምፅ ያሸንፍ እንደነበር አስታውቀዋል። አቶ ጌታቸው አክለውም በትግራይ ክልል ውስጥ ምርጫ ሳይደረግ የቀረው በክልሉ በደረሰው ውድመትና ሰብአዊ ቀውስ ሳይሆን በህወሓት ድርጅታዊ ውድቀት ምክንያት መሆኑን በመግለጽ የቀድሞ አጋሮቻቸውን ወቅሰዋል። በአማራና በኦሮሚያ ክልል የቀጠለው መጠነኛና ትንንሽ ግጭቶች ያሉትን ጉዳይ ሲያብራሩም ህዝቡ መምረጥ ቢፈልግ በእነሱ ስም የሚዋጉ ታጣቂዎችን የቦምብና የፈንጅ ጥቃቶችን በመጠቀም ድምፅ እንዳይሰጡ ከልክሏቸዋል ብለዋል። ከተኮሷቸው የፖለቲካ ምክንያት ጋር ተቃውሞ ባይኖራቸው ምርጫ መከልከላቸው ግን ተቀባይነት የለውም ሲሉ ተሟግተዋል። ይህ የአቶ ጌታቸው ንግግር በትግራይ የፖለቲካ ልሂቃን ዘንድ ከፍተኛ ጥያቄና ትችት አስከትሎባቸዋል። የህወሓት የሰላም ጥሪ ስምምነት መፍረስና አዲስ የጦርነት ስጋት። ህወሓት ለዓለም አቀፍ ማህበረሰቡና ለዲፕሎማቲክ ማህበረሰቡ በጻፈው አስቸኳይ ማስታወሻ የአብይ አህመድ መንግስት ያደረገው ምርጫ በሀገሪቱ እየሰፋ የመጣውን የፖለቲካ ቀውስ የሚፈታ አይደለም ሲል ገልጿል። በትግራይ የተከሰተው አውዳሚ ጦርነት ለማስቆም የተደረሰው የሰላም ስምምነት በፌዴራል መንግስቱ የፖለቲካ ቁርጠኝነት ማጣትና በጠብ አጫሪነቱ ምክንያት ሙሉ በሙሉ መፍረሱን ድርጅቱ አስታውቋል። በአሁኑ ወቅት ትግራይ በከባድ ወታደራዊና ኢኮኖሚያዊ ከበባ ውስጥ መውደቋን የገለጸው ማስታወሻው የነዳጅና የሰብአዊ እርዳታ ክልከላዎች ክልሉን ለከፋ ውድቀት እያደረጉት መሆኑን አብራርቷል። ከዚህም ባሻገር በክልሉ አዋሳኝ ስፍራዎች የኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ ዝግጅት፣ የጦር መሳሪያ ማከማቸት እያከናወነ መሆኑን ህወሓት ጠቁሟል። ህዝቡ የክረምቱን መቃረብና የእርዳታ መሟጠጥ ተቋቁሞ የታገሰው ለሰላም የመጨረሻ ዕድል ለመስጠት ቢሆንም አሁን ላይ ግን አዲስ ጦርነት የመቀስቀሱ አጋጣሚ እጅግ መቃረቡን አስታውቋል። መንግስት በአማራና ኦሮሚያ ክልሎች በድሮና በከባድ መሳሪያ የታገዘ ወታደራዊ ዘመቻ እያካሄደ መሆኑን የጠቀሰው ድርጅቱ ዜጎችን በማገለልና በመጨቆን ህጋዊነቱን ማግኘት እንደማይችልና መፍትሄው ታማኝነት ባለው ብሔራዊ ውይይት ብቻ መሆኑን ገልጿል። ዓለም አቀፍ ማህበረሰቡን ዝምታውን ሰብሮ የፌዴራል መንግስቱን ከያዘው ግትር አቋም እንዲመለስና ቀጠናውን ወደ ባሰ ትርምስ ከመግባቱ በፊት የበኩሉን እንዲወጣ ህወሓት ጥሪ አቅርቧል። የምርጫ ማጭበርበር ክሶችና የሶማሊያ ቤተመንግስት ተኩስ። በሌላ ዜና የምርጫ ሂደት የተሳተፈ የተለያዩ የፖለቲካ ፓርቲዎች በገዢው ፓርቲ ላይ ከፍተኛ የምርጫ ማጭበርበር ክሶችን እያቀረቡ ይገኛሉ። ትብብር ለኢትዮጵያ አንድነት የተሰኘው ጥምረት ባወጣው መግለጫ የምርጫ ሂደት ከቀድሞ የኢህአዴግ የጥፋት ውርስና የጠቅላላ አባዜ ያልተላቀቀ በመሆኑ በስሙ የትኛውም እጩ ወደ ፓርላማ እንዳይገባና በቅርቡ ህዝባዊ ሰላማዊ ትግል እንዲጀመር አስታውቋል። ህብረቱ በታዘባቸው በ130 በላይ የምርጫ ጣቢያዎች የምርጫ ካርድ የሌላቸው ሰዎች እንዲመርጡ መደረጉን ይፋ አድርጓል። በተመሳሳይ ነጻነት እኩልነት ፓርቲ በአማራ ክልል በደቡብ ወሎ በደሴና ባህር ዳር ከተሞች የመራጮች ካርድ በጅምላ እየተሰበሰበ በሚስጥር ድምፅ መስጫ ቦታዎች ማጭበርበር ተፈጽሟል በሚል ምርጫው እንዲደገም ጠይቋል። በጋሞ ዞን የተወዳዳሪ ኦዴፓ በበኩሉ የገዢው ፓርቲ ታዛቢዎችና የጸጥታ አካላት ከመራጮች እጅ ላይ ወረቀት እየነጠቁ መመረጣቸውን ተቃዋሚ የመረጡ ስም ዝርዝር በመያዝ አካላዊ ጥቃት ማድረሳቸውን ገልጿል። ወደ ጎረቤት ሀገር ሶማሊያ ስንሻገር በዋና ከተማዋ ሞቃዲሾ በሚገኘው ፕሬዝዳንቱ ቤተመንግስት አቅራቢያ ከፍተኛ የተኩስ ልውውጥ መከሰቱ ተሰምቷል። ተኩሱ የተነሳው ሀገሪቱ ከምርጫ ሂደት ጋር በተያያዘ በከፍተኛ የፖለቲካ ውጥረት ውስጥ ባለችበት ወቅት ነው። የስልጣን ዘመናቸውን በህገ መንግስቱ መሰረት በግንቦት ወር የተጠናቀቀው ፕሬዝዳንት ሐሰን ሼህ መሐመድ ስልጣናቸውን ለማራዘም ማድረጋቸውን
ሙከራ ተከትሎ ከፍተኛ ተቃውሞ ገጥሟቸዋል። የቀድሞው የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ካይሬ በሰጡት መግለጫ ሰላማዊ ሰልፍ ለማድረግ በዝግጅት ላይ ሳሉ በፕሬዝዳንት ትዕዛዝ የሚንቀሳቀሱ የጸጥታ ኃይሎች ጥቃት እንደተፈጸመባቸውና ለደረሰው የሰው ሕይወት መጥፋት ፕሬዝዳንቱ ተጠያቂ መሆናቸውን አስታውቀዋል። በቤተ መንግስቱ ዙሪያ በተነሳው ተኩስ የደረሰውን ትክክለኛ የጉዳት መጠን ባለስልጣናት እስካሁን ይፋ አላደረጉም። ክቡራትና ክቡራን የኢትዮ አውታር ቤተሰቦች ለዕለቱ ያዘጋጀናቸው ሀገራዊና ቀጠናዊ መረጃዎችን እነዚህን ይመስሉ ነበር። ወቅታዊና ታማኝ መረጃዎችን በፍጥነት ለማግኘት ቻናላችን አሁን ሰብስክራይብ ማድረጋችሁንና የደወል ምልክታችሁን መጫናችሁን አትርሱ። ዝግጅቱን ከወደዳችሁትና ላይክ ኤንድ ሼር በማድረግ ለሌሎችም ያጋሩ። በጉዳያችሁ ላይ ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። በያላችሁበት ሰላም ጤና እንዲሆንላችሁ እየተመኘን በዚሁ እንሰናበታለን። ቸር ያሰማን። ደህና ሰንብቱ።